መስሎት የሲቲው ራሱን እኮ ነው የሲቲው ራሱን ፊር አይደለም እኮ ያው የአርሰናል ለጋፊ በ15 ብር ወተት የዩናይትድ በ50 ብር እኛ 75 ብር ይድረሳቸው በቃ ሁሉም አሁን 19ኙም እኛ ቀጣይ ካልተጫወትናቸው ነው የሚሉት እኮ አሁን እንዴት ነው አረ ተቃጠልኩኝ አረ በስመ አብ አረ 75 ብር ውድ ነው አረ ውድ ነው 75 ብር አረ ስሙ በቃ ሜንሽን አታድርጉኝ ከዚህ በኋላ መጀመሪያ ቪዲዮ አልሰራም ሜንሽን አታድርጉኝ ምንም አትበሉኝ በቃ ልረፍበት ውይ ኮናቴ ኡፍ ኮናቴ እጭ ኮናቴ አንተ መውጣት ከፈለክ ለቃ አትወጣም እንዴ ቲሙን እኮ መውጣት ከፈለክ እኮ መልቀቅ ትችላለህ እንደዚህ አይነት ነገር ሙሉ ቲሙ ዳይቭ 3 ጎል የገባው ባንተ የተነሳ ነው ባንተ ማለት ነው ፈርስት ሃፍ ላይ እንደዚህ አይነት ዊርድ የሆነ ወይ መሮጥ አይችል ወይ ምን አይችል ዊርድ የሆነ ነገር አሳየክ ኦኬ እሺ ጸጥ ልበላልኩኝ ባለፈው እንደዛ ቴስታ ለሃላንድ አሲስት አደረክ ጸጥ አልኩኝ ኮናቴ ስላንተ ምንም ላለማለት በጣም ታግያለሁ ሞክሬያለሁ ግን ኮናቴ አሁን በቃ ሲጀመር አንተ በነፃ ብትሄድ ራሱ ያዋጣናል አይደለም ተሸጣ በነፃ ብትሄድ ያዋጣናል በቃ ያዋጣናል አንተ ለምንም አትጠቀምከን አይደለም እየጎዳህም ያለው ኮናቴ በፈጣሪ ስም እንዴት ነው ነፃ በኢኪቲኬ ቀየረው እኮ አንተ ብሎ ተከላካይ አይደለም ኳስ ልትከላከል ራስን መከላከል አትችልም አይጭ ባንተ ተነሳ እንደዚህ ወይ ነው ጌታ ሆይ እንዴ ተደብድበን እንጣ በጫካ ታስደብድበናል አውራ ወገን የቡድን ወረደ እንዴ ምን አይነት አወራረድ ነው የሚወርደው እንዴ ቢያንስ ሪትም ጠብቁ እንጂ አይደለም አይ ነው እርጅና ሁሉም ይቻላል ቢሆንም ግን ስትወርዱ ሪትም ጠብቃችሁ ያላችሁ አሁን ከዘፈኑ እኩል ነው ምን ነው ገብቷል እዚህ ትይዛለህ ገብቷል አይደል ሪትም ተጠብቃለህ የእናንተ አወራረድ ላይ እንዘጭ ሆነ አሁን ይወድ ሙልጭ ብላችሁ አይሆን እንደዚህ እንደገንታ አይ ወረዳችሁ እንዴ እኔ ገና ተሸንፋችሁ ቪዲዮ ሰርቼ እስከመጣ ድረስ እንግርት ይወርዳል ትጠብቁኛላችሁ ሊቨርፑል ተቀምጧል አወራረዳችሁ ልክ አይደለም እኔ ስንነግራችሁ ነው እንጂ ከዚህ ኖርማል ነው መሸነፍ ያለ ነው አብሽሩ እንዳይደብራችሁ አይ ሊቪያ አሁንም ተሰጣት እኔ ዩ አር ባክ ሳልለ ዊ አር ባክ እንዳትል ብዬ ነበር አዳሚ ፈላውማ አንደር ሰርቲማ ኦቨር ሰርቲ ሆናችሁትማ ነው የሆነች ውሃ ምትይዝ ቪዲዮ ጠቅ አደርግላችኋለሁ ከዚህ በኋላ ያለው ቪዲዮ ግን ህፃን ልጆች መኮርኮም አለባቸው እስቲ አዲስ የመጣችሁ በጣም አድናቂ የበዛባት ተወካያችኋን እስቲ እንስማት ከኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ ዛሬ የሚደረገው ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስቧል 3 ጎልና 3 ነጥብ ይሰጣቸው እዛ ድረስ ይደር የትራንስፖርት ወጪ ከዛ 90 ደቂቃ ከሚደክልና 3 ጎል 3 ነጥባቸው ይሰዱ የሚያቀርብና እዚሁ አክባሪና ምን ጭምጭምታ አለ ትላንት ማን ነው እንደዚህ ብሎ ሲነግረኝ በፈጠረህ በእናትህ ቪዲዮ ስራ ብዮ ነበር ዲቤክ ህክምና ውስጥ ነው ወይ የገባው ያለውት ብለሽ ነበር አዎ ላንቺ አይነት ሰው ህክምና ነው ለዛ ነው ሁሌም ስቅብሽ ዝም ብለሽ በግምት ብቻ እናሸንፋለን ምናምን የሊቨርፑል ደጋፊ ነን ኦፍ ኮርስ ምን እንመለስበት ጨዋታ ነው ምናምን ብለሽ ስለምታስቢ ታክቲካሊ ግን ለምን እንደምትለጠፊ እኔ ስነግርሽ ተማሪ ሌሎቹም ፈሎቻችሁም ተማሩ እኔ ሳስረዳችሁ እዴ አናዘር ባኑ ናችሁ 3-2 ሁለቴ 6 ጎል ገባባ 1 ጎል ሳታገባ ምን እሺ ነው አታክ ኤርትራ ይሳል በእርግጠኝነት ነው መነግራችሁ ኬብሮን ዘመድህ ያስዊድሹ ዘመድ አልነበረም ይሄኛው ግን ዘመድ ነው ተቃጠል ምድረ ቱሪና ፋማ አያችኋል የዛኔም ከ30 አመት በታች እያልኩ የነበርኩት ሳታቁ የምታወሩት እናንተ ስለሆናችሁ ሲኒየሮቻችሁን በዚህ ሌላ ቪዲዮ ጣል ይደረግላችኋል ዕውቀት አዘለ የሆነ ቪዲዮ አናዘር ዋን ነው አረንስ ሎት የሚባል አራም ሆነ ግማታም ሸታታ ደንቆሮ አሰልጣኝ አንፊልድ ተጫወተበት እንዳጨማለቀው እኔ ብዙ አመት ሊቨርፑል ደግፌያለሁ የእውነት በጣም ብዙ አመት እንደዚህ አንፊልድ ሲጨማለቅ ሲግማማ
ማንም መቶ ሲቀልድበት አይቻላል። በዚህ ደንቆሮ አራነስሎት የሚባል አሰልጣኝ ነው እንደዚህ ሆኖ ፊሽካ ከመናፋቱ በፊት ጥሩ ነበር ነው ጥሩ እንቅስቃሴ አድርገናል እኮ ተጫወተበት የእውነት ጀሞ በኖቲንግሃም ፎረስት ለአሲርም ሰጡ አሁንም ሰጡ። ትልቅ ውርደት እኮ ጀሞ ትልቅ አንፊልድ 3 ጎል ፈጣሪ ነው ይወለት ተቃጠልን ወገን ተቃጠል። እኔ እግዚአብሔር ምስክሬ ነው እስከዛሬ ከተሸነፍናቸው ጨዋታዎች ውስጥ እንደዛሬ ተቃጠልኩበት ጌም የለም። ምንድነው ስለውት እያረክ ያለው? እኔም እንደሌሎቹ አውት ልበል ወይ ልጀምር ወይ ልናብድ ነው? በሳምንት ተከታታይ 3-0 በኢታድ 3-0 ዛሬ ጭራሽ አንፊልድ የማንም መፈንጫ ይሁን 3-0 በኖቲንግሃም አንድ ጎል እንኳን እንዴት ነው ማግባት የሚያቅተን? ያ ወኔያችን ከምባክ የት ነው የጠፋው? አረ ሊቨርፑልን እግዚአብሔርን እስከዛሬ ከተሸነፍናቸው በዚህ አመት እስከዛሬ ከተሸነፍናቸው ጨዋታ በቃ ክለቤ ወይኔ ስሎት እኔም እንደሌሎቹ አውት ልበል። አረ እባክህን ፕሊስ እግዚአብሔርን ቅጥልን ያልኩት ጨዋታ ብቻ ፈርስት ሃፍ ምን ፈጠርን? ኖቲንግሃም እኮ ከኛ በቃ ይዞት የገባው ታክቲክ አላቅም ሊቨርፑል ላይ አላቅም ያለንበት ደረጃ ግን ልክ አይደለም። በቃ በዚህ አይነት እኮ እኔ እንጃ ቶፕ 4 ለቶፕ 4 እንኳን በዚህ አመት የምንጫወትም አይመስልም። ለዋንጫ ጭራሽ እንዳታስቡት። ስለ ዋንጫ ውድድሩ ወጥተናል። በቃ ከዋንጫ ውድድሩ ወጥተናል። አላቅም ባለቤቱን ካለናቁ አጥሩን አይነቀንቁ ነው ያራዳ ልጆች ነገሩ። ከዛ ውጪ ምንም የለውም። ሲጀምር አርኒ ስሎት ላይ ብዙ ጥያቄ ነበረ። አሁን ያን ጥያቄ የሚያጠናክሩ ድሎች ከተቃራኒ ቡድን በሚገርም ሁኔታ እያንኳኩ ነው። በኤርገን ክሎፕ ጊዜ ለመድፈር አይደለም ሽንፈት እንኳን ከሁለት በታች የማይከናወንበት አንፊልድ ሮድ ማለት ነው። አሁን በስሎት ስር የመጣው ቡድን ሁሉ ከዚህ ሜዳ ውጤት ይዞ እየሄደ ነው። የአንፊልድን አስፈሪነት እየቀነሱት እየመጡ ነው። እኒህ ኔዘርላንዳዊ አሰልጣኝ ማለት ነው። ዛሬ ሾንዳይሽ መጣው ሜዳ ውስጥ የፈለጉትን አድርገው 3 ነጥባቸውን በ3-0 ውጤት ማለት ነው ከሜዳቸው ውጪ መጣው ይዘው ሄደዋል ማለት ነው። ሙሉ ለሙሉ በሚባል መልኩ የሊቨርፑል ምንም ነገራቸውም የለም ሜዳ ውስጥ እንዴት እንደገቡም ራሱ ግራ በሚያጋባ ሁኔታ ማለት ነው። ያራዳ ልጆች ኖቲንግሃም ፎረስት በቃ ካስገራሚ ብቃት ጋር በቃ ኳሱን እንደፈለጉ ተቆጣጥረው ነው ማሸነፍ የቻሉት ማለት ነው። ሊቨርፑሎች ሲባዝኑ ይውላሉ። ውጤቱ የኖቲንግሃም ፎረስት ነው ማለት ነው። አሁን ወደ 11ኛ ደረጃ ዝቅ ብሏል ማለት ነው። ሊቨርፑል ቀጣይ ያሉ ቡድኖች እያሸነፉ ሲመጡ የደረጃ መለዋወጥም ሊኖር ይችላል ማለት ነው። አርኒ ስሎት ግን እጅግ በጣም ከባድ ጥያቄ ላይ ነው ያሉት። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፕላስ ምልክቱ እናንተ ነች። ሼር ኮፕሊንክ ይደረግ።